ዛሬ የሆነ ታሪክ ይዤላችሁ ነው የመጣሁት። ቀድማችሁ ፎሎ ላይክ እያደረጋችሁ ዛሬ ይዘን የመጣነው ክሊዮፓትራ ነው ይላል። ክሊዮፓትራ ሴትዮ ማለት ነው ከእውቀቷ እውቀት ከጥበቧ ጥበብ እንደዚህች አይነት ሴትዮ የሚመጣ አይመስለኝም። እኔ ድጋሚ ማለት ነው ማለት ነው ይቺ ሴትዮ ማታወራው ቋንቋ የለም። ቀጥሎ ደግሞ ማለት ነው ያላንበረከከችው ወንድ የለም። መሪያ የተወለደችው በአሌክሳንደር ግብጽ ውስጥ ነው እና ይቺ ሴትዮ ሜሶዶኒያን ዘር አለባት። ሜሶዶኒያን ማለት አሌክሳንደር ዘግሬት ያለበት ዘር ማለት ነው። የሚታወቀው ክሊዮፓትራ ታላሚን ዳይነስቲ የመጨረሻ ሩለር ነች። ታላሚን ዳይነስቲ ማለት ምን ማለት ነው ካልከኝ ማለት ነው አሌክሳንደር ዘግሬት ወታደር ምናምን ነው ምናምን የተመሰረተ ዳይነስቲ ነው። የሱ ሩለር የመጨረሻ ገዢ ነች እና እቺ ሴትዮ አባቷ ከሞተ በኋላ ከወንድሟ ጋር በስልጣን መታገል ጀመረች ማለት ነው። በስልጣን ስትታገል ጊዜ ወንድሟን የሆነ ሸፍሸፍቶ ከዛ ጋር ሲያባረራት ከጀርባው ጁሊየስን ቄሳር አናግራ መታ ጥብስ አደረገች ማለት ነው። ጥብስ ካደረገችው በኋላ ማለት ነው ወዲያው ወንድሟ ወረደ፣ ነገሰች ማለት ነው። ከዛ ነገሰች በኋላ ከጁሊየስ ቄሳር ጋር ትንሽ ግብጽ ቆዩና ተነስተው ወደ ሮም ሄዱ ማለት ነው። ወደ ሮም ሄደው አንድ ልጅ አድርጎ አስረገዛት። ከዛ አገዘችና ጁሊየስ ቄሳር በሸፍጥ ገደሉት ማለት ነው። ጁሊየስ ቄሳር በሸፍጥ ሲገሉት ጊዜ እሷን እንዳይገሏት ተደብቃ ወደ አሌክሳንደሪያ ወደ ግብጽ ተመለሰች። ወደ ግብጽ ተመልሳ ትንሽ ጊዜ በኋላ ደግሞ ከማርክ አንቶኒ ጋር ተገናኘች። ማርክ አንቶኒ ከአጉስቶ ቄሳር ማለትም የጁሊየስ ቄሳር የሆነ ነገር ከሆነ አጉስቶ ነው ከሱ ጋር ነበር የሚገዛ የነበረው። ሲገዙ ክሊዮፓትራ ከሱ ጋር ከማርክ ጋር ተገናኘች ማለት ነው። 3 ልጅ እሱም ማስረገዘ። አጉስቶ ቄሳር አፈላ፣ አጉስቶ አፈላ። አጉስቶ ሲያፈላ ጊዜ ድምጥማጣቸው አጠፋቸው ማለት ነው እነ ክሊዮፓትራ። መጨረሻዋ ጋር ደግሞ ስንሄድ ማለት ነው እቺ ሴትዮ የሞተችው በእባብ ነው። በእባብ ተነድፋ ነው፣ ራሷን ማስነድፋ ነው ምናምን ይባላል። ሞተች። ማርክዬ ሲሰማ ጁሊየስ አደረገው፣ ሽጉጣ አደረገ ማለት ነው። የኛ ሮሚዮ ሞተ ማለት። እስቲ አሁን እናንተም ፎሎ አድርጉ በቃ እንዲያምር መጨረሻችሁ።